ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የቲክታክ ፎሎወሮቼ እንዴት ናችሁ? የውርስ ሀብት ክፍፍል ለወራሾች ተከፋፍሎ ከተጠናቀቀ በኋላ አዲስ የውርስ ሀብት ቢገኝ እጣ ፈንታው ምን ይሆናል የሚለውን ነው የምናየው። ህጉ ምን ይላል? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትስ ይህን ጉዳይ በተመለከተ ምን አስገዳጅ የሆነ የህግ ትርጉም ሰጥቷል የሚለውን እናያለን። አብራችሁኝ ቆዩ፣ ትጠቀማላችሁ ከዚህ የህግ ምክር። እንግዲህ አንዳንድ ጊዜ የሟች የውርስ ሀብት ለወራሾች ከተከፋፈለና ከተጠናቀቀ በኋላ ሌሎች በውርስ ሀብት ክፍፍል ውስጥ ያልተካተቱ የሟች ንብረቶች እንዳሉ ሊደረስበት ይችላል። ይሄም የሚሆነው እንግዲህ በተለያዩ ምክንያቶች በውርስ ሀብት ውስጥ ላይ ጠቃለሉ ይችላሉ። አንደኛ እነዚህ ወራሾች እነዚህ የውርስ ሀብቶች መኖራቸውን መረጃው ላይኖራቸው ይችላል። ሁለተኛ ደግሞ ሌላው ተከራካሪያቸው ወይም ከውርስ ሀብት ተካፋዮቹ ከወራሾቹ መካከል አንዱ እነዚህን ንብረቶች እንዳይታወቁበት ለብቻው በኋላ ላይ ለመጠቀም ለመያዝ ደብቆ ሊያቆያቸው ይችላል። በተንኮል በክፋት በመደበቅ ሊሆን ይችላል የሚያቆያቸው። ታዲያ ሌሎች ወራሾች በውርስ ሀብቱ ያልተከፋፈሏቸው ያልተጠቃለሉ ንብረቶች መኪና ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ቤት ሊሆን ይችላል፣ ሌሎች ንብረቶች ሊሆኑ ይችላሉ እና እንዳሉ ከደረሱበት ለፍርድ ቤቱ ያንን ውሳኔ ለሰጠው ፍርድ ቤት አቤቱታ ያቀርባሉ ወይም ክስ ያቀርባሉ። ምን ብለው? አዲስ የውርስ ሀብት ያልተከፋፈል ነው ስላገኘን እዚህ ይሄም የውርስ ሀብት እንድንከፋፈል ይደረግልን የሚል ክስ ያቀርባሉ። ይሄ ክስ በሚቀርብበት ወቅት ታዲያ ከዛ የውርስ ሀብት ትጠቀማለሁ ወይም ደግሞ ብቻዬን ወስዳለሁ ብሎ ደብቆ ያቆየው ሰው ሊሆን ይችላል፣ ወይም ደግሞ በእጁ ንብረቱ ያለው ሰው ሊሆን ይችላል። አንድ መቃወሚያ ያቀርባል። ይሄ የሚያቀርበው መቃወሚያ ምንድነው? የሟች የውርስ ሀብት በወራሾች መካከል ክርክር ተደርጎበት ክስ ቀርቦበት ክፍፍል አድርገናል። ስለዚህ አንድ ጉዳይ ደግሞ በፍርድ ቤቶች ሁለት ጊዜ ክስ ሊቀርብበት አይችልም። ሬስ ጁዲካታ ነው። ወይም ደግሞ በአንድ ጉዳይ ላይ ሁለት ጊዜ የፍርድ ቤቶች ክስ ሊቀርብበት አይችልም። ውሳኔ ተሰጥቶ በተጠናቀቀበት ጉዳይ ላይ በዛው ነው ቀሪ የሚሆነው እንጂ እነዚህ ሰዎች የሟች የውርስ ሀብት ላይ ክርክር አድርገን ክፍፍሉ ተጠናቆ ያበቃ ጉዳይ ስለሆነ ሁለት ጊዜ የሟች የውርስ ሀብትን በተመለከተ ክርክር ሊደረግ አይገባም፣ ክስ ሊቀርብ አይገባም የሚል ክርክር ሲያቀርብ ይስተዋላል። ይሄ ግን ተቀባይነት የለውም። ምክንያቱም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 153231 እንዲህ አይነት ክርክር ተቀባይነት እንደሌለውና የሟች የውርስ ሀብት ተከፋፍሎ ለወራሾች ከተጠናቀቀ በኋላ ሌላ አዲስ የውርስ ሀብት ከተገኘ ክፍፍል ሊደረግበት የሚገባ መሆኑን አስገዳጅ ህግ ትርጉም ሰጥቷል። ይህ ህግ ትርጉሙም እንግዲህ መሰረት ያደረገው ስለ ውርስ የተደነገጉትን የፍትሐ ብሔር ህጋችን አንቀጽ 1103 እና 1104 ነው። ምክንያቱም ይሄ አዲስ የተገኘ የውርስ ሀብት ድጋሚ ክስ የቀረበበት ነው ሊባል አይችልም። ምክንያቱም ከንብረቶቹ መካከል ባለፈው ክርክር ካልተጠቀሰና እሱ ተጠቅሶ ክርክር ካልተደረገበት ወይም የንብረቶቹ ዝርዝር ካልሆነ ድጋሚ የቀረበ ክርክር ነው ሊባል አይችልም። ስለዚህ አዲስ የውርስ ሀብት ከተገኘ ያ የውርስ ሀብት መሆኑ እንደተጠበቀ ስለሚሆን ወራሾች ሊከፋፈሉት ይገባል። አዲስም ክስን የቀረበው ወይም ሁለተኛ የቀረበ ጉዳይ ነው ሊባል አይችልም። ስለዚህ ከወራሾች መካከል አንዱ ወራሽ ብቻውን ተጠቃሚ ለማድረግ ራሱን ከእናንተ ደብቋችሁ ሊሆን ይችላል፣ አታሏችሁ ሊሆን ይችላል። የውርስ ሀብቱን ደብቆ ከተገኘና ይህንን ክፍፍል ካደረጋችሁም በኋላ ይሄ የውርስ ሀብት ስለመኖሩ ገንዘብ፣ መኪና፣ ሌላ የማይንቀሳቀስ ንብረት፣ መሬት መኖሩን ከደረሳችሁበት ድጋሚ ውሳኔውን ሰጥቶ ለነበረው ክፍፍሉን አስፈጽሞ ለነበረው ፍርድ ቤት ክሳችሁን በማቅረብ መካፈል ትችላላችሁ ማለት ነው። ስለዚህ ይህንን የህግ ምክር ለእናንተ ለማድረስ ብዬ ነው። መሰል ጠቃሚ የሆኑ በተግባር የሚያጋጥሟችሁን ችግሮች የሚዳስሱ የህግ ምክሮችና ትንታኔዎች እንዲደርሷችሁ የጠበቃ ዩሱፍ የቲክታክ ቻናልን ፎሎ ማድረግ እንዳትረሱ። እንደዚሁም ዩቲዩብ ላይ ጠበቃ ዩሱፍ ወይም ደግሞ ሎየር ዩሱፍ ብላችሁ ብትገቡ ከ950 በላይ ቪዲዮዎች ያሉበትን የዩቲዩብ ቻናል ታገኛላችሁ። እዛ ላይ በሰፊው የህግ ምክርና ትንታኔዎች አሉላችሁ፣ ተጠቃሚ ትሆናላችሁ። በሀገር ውስጥ በውጭም የምትኖሩ የጠበቃ ዩሱፍ የቲክታክ ቻናሎች እንደዚሁም ደግሞ የዩቲዩብ ቻናል ቤተሰቦች ቻናሎቹን በመቀላቀል ጠቃሚ የሆኑ የህግ ምክሮችን እንድትሰሙ እንድታደምጡ እጋብዛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ